አዎ ኦሪጂናሉ አለ ወይ? ነፍ አንቺም ልከሽልኛል ነው። ከቢሮ ሲወጣ ላውራ ብቻ ደስ የሚል ነገር ይሰማው። እሺ ጨርሰው ወጡ እነሱ? አዎ አደራ ፈልግ፣ እሱን አፈላልክ። አንቺ ብቻ አሁን አሪፍ ነው ሁሉ ነገር አቦስቶ ነው። የኔ እናት እግዚአብሔርን ያንቺ ነገር ነው እየጨነቀኝ ያለው። እሺ በቃ ደውልልሃለሁ። እሺ ነገሮችን ለማስፋት የሆነች አንድ ወረቀት ቼንጅ የምናደርገዋለን። ምን ያስተካክለው ነገር አለ? ከዛ ሞር እንትኑን የሆነ ነገር እኔና አንቺ የምናገኘው ነገር ለማስጨነቅ ነገረኝና ማወጣው ነገር ካለ ሞር ድርድሩን አሁን አንቺን ሰው ብር የምናስጨምርበት የሆነ መንገድ አለ የበለጠ። እኔ እስከመቼ 4000 ብር በወር እየጠበቅኩ ነው። እንደዚህ አይነት ነገር ውስጥ ገብቼ ተልከሰከሰ ብር አልፈልግም። በቃ ዝም በይ አሁን አንቺ ዝም በቃ አሁን የሚገርም ነገር ነግርሽኛል። በቃ እንደ እብድ እያደረገኝ ነው። አንቺ አሁን በጊዜ ዛሬ ለምን አትወጪም? እኔ እኮ ዲላ ነኝ። ወንድ አንቺ እየቀለድክ ነው እንደኛ እኮ እቅድ ነው ያዝነው። አዎ ቀድመሽ በጠዋት ገብተሽ ሙሉ ጠቅላላ ፋይሉን ብቻ ተረክ አድርገሽ ቶሎ ላኪልኝ። አዎ ልክላለሁ። እሺ አንድ ሚስጥር ልንገርህ። እሺ ከኔና ካንተ እንዳይወጣ። ከኔና ካንተ ከወጣ የመጨረሻችን። ችግር የለም እናቴ። አቶ እያሱ ከስራ ወጥተዋል። እግዚአብሔርን በይ። ምክንያቱም ይሄን ነገር ፈርቶ ሊሆን ይችላል። ስለዚህ ይሄንን ነገር ቶሎ አንተ እዚህ ኖረህ ስራህን እናርግና እኔም እስከ ግንቦት ነው የምሰራው። ከግንቦት በኋላ እኔም ስራ አልሰራም። እኔም እንደ እያሱ መቅደም ነው የምፈልገው። በአንዴ ስራዬን ነው የሚያሳጣኝ አውቃለሁ። ማንም ሰው እንጀራው ላይ ቀልዶ ከባድ ኃላፊነት ወስዳ ነው እቺ ልጅ ይሄን ነገር እያደረገች ያለችው። እኛም ደግሞ ለሷ መጨነቅ አለብን፣ ለሷ ማሰብ አለብን። ይሄ የእንጀራዬ ጉዳይ ነው ታውቃለህ። ይሄን ነገር ብቻ ስላደረግሽልኝ 500,000 ብር ከፍላለሁ። ያንተም የመጨረሻው ክፍያ ሲከፈል ነው የምለቀው። የሚያስጨንቅህ ነገር አይደለም። ይሄው በቃ አለቀ እኮ። ስደውል አንተ ማንሳት ብቻ ካንተ የሚጠበቀው። ያው ደሞዛችን ሃይላይት ቢገባልንም ደሞዛችን እኛ በቂ አይደለም። 4,000 ብር ነው የሚከፈለኝ ታውቃለህ። ጌታ ምስክሬ ነው። 4 ወር ሙሉ ከድርጅታቸው 10,000 ብር ይላክልኝ ነበር። ባታምነኝ ያናታችን ልጅ አባታችን ልጅ አይደለም ስራ ሰርቶ ላሽ ነው ሁሉም የሚልን። ልክ ብር ታስገባለህ፣ ለሷም ማስገባለታለሁ። አንተም ማስገባት አለብህ። እኔ እዛ ጋር ልኖርልክ እንጂ 1 ሚሊዮን ሰው አለ። ግን የተሻለ ሰው እነሱ ይሻላሉ ብዬ ነው። ነገ ብሩን ታስገባለን። አይኔን አላሽም በሱ ስም አደርጋለሁ። አየር ላይ ያንቺን ብር አስገብቼ ወረቀቱን ይዤ እመጣለሁ። ወረቀቱን ይዘህ ትመጣለህ። ግን የኔንም እዛው ቆሞ እንዲያስገባ ማድረግ አለበት። ዳሽን ባንክ አለ። ዳሽን ባንክ እንዲያስገባ ለምን አታረግም? ለምን ታውቃለህ? ለኔ ፕራይቬሲ ኤንድ ሴኩሪቲ እዛ ስራ ስለምሰራ ገባት አካውንቴም ስላለ እዛ ምናምን ጥሩ ላይሆን ይችላል። ዳሽን ባንክ ክፈትና በዳሽን ባንክ እቺ እንግዲህ በምስሉ ላይ የምታዩት ትረስት የሚባል ኮንሰልታንሲ ምናምን ብላ ነው። በጣም ታክሰው ነው። እቺ ደግሞ ገና ለሮማኒያ ጉዞ ምንም እንኳን ጉዳይ ለምታስፈጽመው 1.5 ሚሊዮን ብር ነው የምትጠይቀው ነው የምላችሁ። 1.5 ሚሊዮን ብር ነው የምትጠይቃችሁ። አይገርማችሁም? እሱ ብቻ አይደለም ለ14,000 ብር ቪዛው ሲያቀር የብራዚል ኢንቪቴሽን ቪዛ ለማስላክ ምናምን ብላ 2.5 ሚሊዮን ብር ጠይቃለች ነው የምላችሁ። ከነ ማስረጃው ነው ያለኝ። እሱ አልበቃ ብሎ ድጋሚ ሮማኒያ ኤምባሲ ላይ ሰዎችን በባስ ይላከች $2,500 ተጨማሪ ትግጣለች ነው የምላችሁ። ትግጣለች ከነ ማስረጃ ነው ማወራለሽ። ማን ነው ዘራፊ ያደረገሽ? እሱ ብቻ አይደለም ገና በቦንዳ የሰራሽ ስራው ደርሰንበታል። ከዚህ በፊት በቦንዳ ያጨረባሻቸው ሰዎች በሙሉ እጃችን ላይ ገብቷል ማስረጃ። ገባሽ? አንቺም ቢሆን ለዚህ መልስ መስጠት መቻል አለብሽ። ብዙ ሰዎች የተበሉ ሰዎች አሉ ባንቺ። አንቺ ማንሽና ነው ለ14,000 ብር ቪዛ 2.4 ሚሊዮን ብር 2.5 ሚሊዮን ብር የምትጠይቂው? ማን ይፈቀድሽ? ለምን ማግኘታችን አመችንም? እኔ ድፊና ነቂና ግሬና ይሄን የቀረሽ እኮ እንዴ! እዚህ ዳ ህዝብ ላይ ጭካኔ ነው። አንቺ ለባልሽ መኪና ትገዣለሽ። መጋጫ ነው የሚሆናቸው። ግልጹን እንገርሽ። ገና እኔ የእናንተ ጉዳይ ለፌደራል ፖሊስ ጠቁማለሁ። ፍለሽ ነው የምናገረው። እኔ ለፌደራል ፖሊስ ጠቁማለሁ። ገንዘቡን የት እንደምታደርጉት አይታወቅም። በጣም ህገወጥ የሆነ የዝውውር ተሰማርታችኋል። ማፊያ ሆናችኋል ነው የምላችሁ። ማፊያዎች